ዩቲዩብ ላይ ገብተው ዓለምን ለማናገር ይፈልጋሉ? ውድ ካሜራ የለኝም ወይም ከል ጀምር የሚል ፍርሃት አስቆመውታል? ዛሬ በዚህ ቪዲዮ ውስጥ ትክክለኛ የብራንድ አካውንት እንዴት በሞባይላችን እንደምንከፍት ደረጃ በደረጃ አሳያችኋለሁ። ስለዚህ አሁኑኑ ሰብስክራይብ በማድረግ ከኔ ጋር ይቆዩ። መጀመሪያ ወደ ጂሜል አካውንታችን እንሄዳለን። አዲስ ጂሜል አካውንት ለመክፈት ነው። ከዛ ናዘራና አካውንት የሚለው ላይ እንገባና ጉግል የሚለው ላይ እንነካለን። ከዛ እዚህ ጋር ክሬት አካውንት የሚለው እንገባለን። ከዛ እዚህ ጋር ፈርስት ኔም የሚለውን እኔ የፈለኩትን ጽፋለሁ። ያው ዝም ብዬ ለእናንተ ላሳያችሁ ብዬ ነው። ኢሜል አካውንት ዋናው መክፈት ያለብን ነገር ኢሜል አካውንት ስለሆነ ካላችሁም ችግር የለውም። ከዛ ኔክስት ባለ እዚህ ጋር ዋናኛ ነገር ነው ዳዩን ወሩንና ዓመተ ምህረቱን በትክክል ትሞላላችሁ። ከዛ ኔክስት ብላችሁ ታሳልፉታላችሁ ማለት ነው። ከዛ እኔ አሁን ሁለተኛውን መርጫለሁ። እናንተ እዚህ ጋር የፈለጋችሁትን መምረጥ ትችላላችሁ። እዚህ ጋር ፓስወርድ ታስገባላችሁ። የመጀመሪያው ፊደል ካፒታል ይሁን። ከዛ ስሞል ከዛ እንደዛ አት ምናምን ምልክቶችን አስገቡ። ከዛ ቁጥር ታስገባላችሁ ማለት ነው። እነዚህን አራት ከዛ እዚህ ጋር ኔክስት የሚለውን ትጫናላችሁ። አይ አግሪ የሚለውንም እዚህ ጋር ትጫናላችሁ። አሁን ጂሜል አካውንት ከፈትን ማለት ነው። አሁን ዩቲዩብ አካውንት ለመክፈት ወደ ክሮም እንሄዳለን። ክሮማችን ከገባን በኋላ ምን እናደርጋለን? youtube.com ብለን እንጽፋለን። youtube.com ብለን ከጻፍን በኋላ ዩቲዩብ እንደዚህ ያመጣልናል። ከዛ ምን እናደርጋለን? እዛ ጋር ስዊች አካውንት የሚለውን እንነካዋለን። ከዛ ቅድም የከፈትነው ጂሜል አካውንት እንነካዋለን። ከዛ እንደዚህ አድርጎ ያመጣልናል። እዚህ ጋር ስማችሁን አስተካክላችሁ የዩቲዩብ ስም ስለሆነ በትክክል መሙላት አለባችሁ። የዩቲዩብ ስማችሁን አስተካክላችሁ ሙሉ። እኔ አሁን ዝም ለእናንተ ዩቲዩብ ኤዲቲንግ ብዬ ጽፈዋለሁ። እናንተ ጽድት አድርጋችሁ ስማችሁን መጻፍ አለባችሁ። እንደ ኮንተንታችሁም ከፈለጋችሁ ስማችሁንም ጻፉት፣ ችግር የለውም። ከዛ ሴቭ ታደርጉታላችሁ። አሁን ወደ ዋና ጉዳይ ልንሄድ ነው። ወደ ዋና ጉዳይ የምንሄደው ዩቲዩብ ስቱዲዮ ላይ እንገባለን። ዩቲዩብ ስቱዲዮ ላይ ከገባ በኋላ እንደዚህ ይመጣልናል። ከዛ ከታች የሴቲንግ ምልክት አለች። እሷን ሴቲንግ ምልክት እንነካለን። እንደዚህ ያመጣልናል ማለት ነው። ከዛ ቻናል የሚለው ላይ እንገባለን። እዚህ ጋር ሰሌክት ብለን ኢትዮጵያ እንዳትሉ እዚህ ጋር ዩናይትድ ስቴትስ ብላችሁ ትሞላላችሁ ማለት ነው። ከዛ ወደ ሶስተኛው ገብታችሁ የመጀመሪያው አረንጓዴ ይበራል፣ ሁለተኛው አረንጓዴ እንዲበራላችሁ ቬሪፊኬሽን ፎን ነምበር የሚለውን ትነኩታላችሁ ማለት ነው። ወርታች አድርጋችሁ ከዛ እንደዚህ ያመጣላችኋል። እዚህ ጋር ዩናይትድ ስቴትስ እንዳትሞሉ ኢትዮጵያ ብላችሁ ትሞላላችሁ። እዚህ ጋር ኢትዮጵያ የሚለውን ትፈልጉና ትሞላላችሁ። ከዛ ስልክ ቁጥር ጻፉ ይላችኋል። ስልክ ቁጥር እዚህ ጋር ትጽፋላችሁ ማለት ነው። ከዛ ኔክስት ስትሉት ኮድ እንደዚህ ኮድ ይጠይቃችኋል። 6 ዲጂት ኮድ ማለት ነው። ከዛ እዚህ ጋር 6 ዲጂት ኮዱን በሜሴጅ ይገባላችኋል። ምን ታደርጋላችሁ? ትሞላላችሁ እሱ ማለት ነው 6 ዲጂቱን ኮድ። ያንን ኮድ ከሞላችሁ በኋላ ሰብሚት ትሉታላችሁ። አሁን የዩቲዩብ ቻናላችሁ ተከፍቷል። ምን ታደርጋላችሁ? ከዚህ በኋላ ይሄ ቀደም ዩናይትድ ስቴትስ የሚለውን አስተካክሎ ስላልሞላው እንደገና ደግሜ እየሞላሁት ነው። ሁለት ሆነ አያችኋ። አሁን ፕሌይ ስቶር ውስጥ ትገባላችሁ። ፕሌይ ስቶር ውስጥ ከገባችሁ በኋላ ዋነኛው ነገር የሚያስፈልገው ዋይት ስቱዲዮ ስለሆነ ዋይት ስቱዲዮአችሁን ታወርዳላችሁ ከፕሌይ ስቶር ውስጥ። ዩቲዩብ ለሚከፍት እንዲሁም በጣም ትላልቅ ፎሎወር ሰብስክራይበር ያላችሁ ሰዎች ዋይት ስቱዲዮአቸው በጣም ስለሚጠቀሙና አጠቃቀማቸው አሪፍ ስለሆነ ነው። ከፈለጋችሁ በሚቀጥለው ቪዲዮ ሰራላችኋለሁ። ዋይት ስቱዲዮ ስራልኝ ብላችሁ ኮሜንት ላይ መጻፍ ትችላላችሁ። ከዛ ዋይት ስቱዲዮአችን ከገባን በኋላ አሁን ማረጋገጫ ነው የምናየው። እርዝ የሚለው አለ አይደል ከታች፣ እሱን ስንነካው አሁን ዩቲዩባችንን ጨርሰናል ለማረጋገጥ ነው ዋይት ስቱዲዮአችን ላይ ማለት ነው። ከዛ ምን ያመጣልናል? እንደዚህ ያመጣልናል።
ከፍ ስናደርገው እዚህ ጋር አሁን 1000 4000 ከዛ 10 ሚሊዮን ይላል አይደለ? አሁን ሰክሰስ ሆኗል ማለት ነው። የዩቲዩብ ቻናላችን ተከፍቷል ማለት ነው። ቻናሉን በተሳካ ሁኔታ ከፍተናል። አሁን የቀረን መጀመር ብቻ ነው። ቪዲዮቻችሁን በሳምንት አንድ ጊዜ እንኳን ቢሆን በመደበኛነት መልቀቅ ተለማመዱ። ይህ ቪዲዮ ከተመቻችሁ ላይክ አድርጉ። በሚቀጥለው ጊዜ እንድንገናኝ ሰብስክራይብ ማድረጋችሁ እንዳትረሱ። መረጃ እንዳያመልጣችሁ የደወል ምልክቷን መጫናችሁ እንዳትረሱ። ይመቻችሁ።